ነገ ህዳር 29 ከአጋንንትነት ወደ ሰውነት። እጅግ በጣም አይገርማችሁም የእግዚአብሔር ሥራ? አዎ ከአየር አጋንንትነት ቅዱስ ወደሆነ እስከ 7 ትውልድ ወደሚያስምር ሰውነት። ይሄ ነው እንደሚገርማችሁ። በዚህ ነው የምትገረሙት። መካን የሆነ ሰው፣ ልጅ መውለድ ያልቻለ ሰው በቤተ ክርስቲያን ተገኝቶ ወይም ደግሞ በቤቱ ሆኖ ስምን ከስሜ ጋር አንድ አድርጎ አምላከ ፄዋለ ጽድቅ ሆይ ልጅ ስጠኝ ብሎ ቢማጸነኝ ለአንተ ስል ቤቱን በልጆች እሞላለታለሁ የተባለ ቅዱስ አባት፣ ምንም አይነት ከባድ ኃጢአት የሠራ ሰው በቤተ ክርስቲያን ተገኝቶ ስምህን ከስሜ ጋር አንድ አድርጎ አምላከ ፄዋለ ጽድቅ ኢየሱስ ክርስቶስ ሆይ እባክህን ኃጢአቴን አስተስርይልኝ ይቅር በለኝ ብሎ ቢማጸነኝ ወንዱን የ40 ቀን ሴቷን የ80 ቀን የሕፃን ንጽሕና ጸጋን ሰጥቼ እስከ 7 ትውልድ ድረስም እምርልሃለሁ የተባለ ቅዱስ አባት። አደራ ይህንን ቪዲዮ የምትችሉ 29 ጊዜ የማትችሉ ደግሞ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። የታመመ የተቸገረ የተጨነቀ ሰው አምላከ ፄዋለ ጽድቅ ሆይ ፈጥነ ድረስልኝ እባክህን ከችግር ያውጣኝ ከህመም የፈውሰኝ ብሎ ቢማጸነኝ ፈጥኜ እፈውሰዋለሁ ምሕረትንም አወርድለታለሁ የተባለ ድንቅ የሆነ ቅዱስ አባት። አንተን አስቦ አንተን ወድዶ አንተን አክብሮ አንተን ይረዳኛል ብሎ በአንተ ስም ሊማጸንና እኔን ሊለምነኝ ገና ወደ ቤተ ክርስቲያን የሚገሰግሰውን ሰው ገና በቤቱ እያለ ወደ ቤተ ክርስቲያን ሳይመጣ ልቦናው ያሰበውንና ኩላሊቱ ያመላለሰውን እፈጽምለታለሁ የተባለ ድንቅ አባት። የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንደዚሁም ደግሞ በዓልህን ያከበረ መታሰቢያን ያደረገ ዝክርን የዘከረ ለቤተ ክርስቲያንህ ማንኛውንም አቅሙ የሚፈቅደውን መባዕና ስጦታ ያበረከተውን ሰው ሁሉ እስከ 7 ትውልድ ድረስ ምሬልሃለሁ የተባለ ድንቅ አባት። አጽምህ ባረፈበት ቦታ እጽናናለሁ፣ ሰላምን አገኛለሁ፣ ምሕረትን አገኛለሁ ብሎ ወደ ቦታ የሚመጣው ሰው በሙሉ ይዳን የተባለው ይህ የቀድሞ ስሙ መጥቆራ ይባል የነበረ ፈረጎ ከሚባል የአየር አጋንንትና ሰዓሪተ ሰንበት ከምትባል ሰንበትን ከምትሽር ከአንዲት ዘማዊት ሴት የተወለደ ታዲያ በተወለደም ጊዜ ከሁለቱም ተገኝቷልና ከአየር አጋንንትም ከሰውም ባህሪ ይዞ ወጥቷልና ስራውና መልኩ እጅግ በጣም የከፋ ነበር። ታዲያ ወንድማማቾቹ ኃያሎቹ ቅዱሳን ታላቁ አባታችን ሐዲስ ሐዋርያ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስን እጅግ በጣም በአካለ ሥጋ እያሉ ያስቸግራቸው ነበረ። ጸሎት በሚያደርጉ ጊዜ ሐሳባቸው እንዲበተን እየመጣ ድምፅ እያሰማ ይረብሻቸው ነበረ። ቆመው ጸሎት በሚያደርጉ ጊዜ ትልቅ ድንጋይ እያመጣ ራሳቸው ላይ ሊጭናቸው ይታገላቸው ነበረ። እጅግ በጣም ብዙ መከራዎችን ካደረሰባቸው በኋላ ግን በመጨረሻም እነዚህ ሁለቱ ቅዱሳን ወንድማማቾች ታላቁ አባታችን አቡነ ተክለ ሃይማኖትና ቅዱስ አባታችን አቡነ ዜና ማርቆስ ጸሎት በማድረግ ከአየር አጋንንትነት ወደ ሰውነት ተለውጦ የክርስትና ጥምቀትን በቅዱሱ አባታችን በአቡነ ዜና ማርቆስ እጅ ከተጠመቀ በኋላ ወደ ቅድስና ማዕረግ እስከሚገባ ድረስ ለ14 ዓመት አንድ በዓት ዘግቶ ጽኑ ተጋድሎን እየተጋደለ እስከ 7 ትውልድ ድረስ የሚያስምር ትልቅ ቃል ኪዳን የተቀበለ ድንቅ አባት ነው። ይህ ቅዱስ አባት ከተቀበለ